ሰላም እንዴት ናችሁ? እንግዲህ ባለፈው እንደጀመርነው አሁንም የሚኒስትሪ ጥያቄ እንሰራለን ማለት ነው። ነገር ግን ሁሌም እንደዚህ አይነት ጥያቄዎች አብረን ስንሰራ ቶሎ እንደርሳችሁ ቪዲዮዬን ፎሎ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ፣ ላይክ አድርጉልኝ። እንግዲህ ጥያቄውን አነብላችኋለሁ ማለት ነው። አንድ ቤተሰብ በወር ከሚያገኘው 12560 ብር ገቢ ውስጥ ለምግብ 65% ያወጣል። ይህ ቤተሰብ ለምግብ በወር ስንት ብር ያወጣል የሚል ነው ማለት ነው። ይሄን በዚሁ አጋጣሚ ፐርሰንትን እንዴት መስራት እንደምችሉ እናያለን ማለት ነው። እንግዲህ ወደ ጥያቄውን ወደ መስራት እንሄዳለን ማለት ነው። እንግዲህ ይሄ ሰው 12560 በወር ያገኛል። ከዚህ ውስጥ 65% ስለሆነ ለምግብ የሚያወጣው ይሄ 65% የ12560 65% ነው። ወደ ብር ሲቀየር ስንት ይሆናል የሚለውን እንሰራለን ማለት ነው። በቀላሉ ይሄን ለመስራት ምን እናደርጋለን? አጠቃላይ ብሩን 12560ን በ65% ማባዛት ነው። 65% ማለት ደግሞ 65 መቶኛ ማለት ነው። እና በቀላሉ እችን ዜሮ በዚች ዜሮ ብናጠፋ 1256 ሲባዛ በ65 አርገን መጨረሻ ላይ በ10 ማካፈል ነው ማለት ነው። ወደ ማባዛቱ እንሄዳለን ማለት ነው። 1256 ሲባዛ በ65 ስንት ይመጣል የሚለውን እናያለን በመጀመሪያ ማለት ነው። 5 ሲባዛ በ6 30 ነው። 0 ጽፌ 3 አለኝ። 5 ሲባዛ በ5 25 ከ3 ጋር 28 8 ጽፌ 2 አለኝ። 5 ሲባዛ በ2 10 እና 2 12 2 ጽፌ 1 አለኝ። 5 ሲባዛ በ1 5 ከ1 ጋር 6 ይሆናል ማለት ነው። ከዛ ደግሞ 6 ሲባዛ በ6 36 ነው። 6 ጽፌ 3 አለኝ። 6 ሲባዛ በ5 30 ከ3 ጋር 33 3 ጽፌ አሁንም 3 አለኝ። 6 ሲባዛ በ2 12 እና 3 15 5 ጽፌ 1 አለኝ። 6 ሲባዛ በ1 6 ነው ከ1 ጋር 7 ይሆናል ማለት ሲደምሮ 0 ይወርዳል። 8 እና 6 14 4 ጽፌ 1 አለኝ። 2 እና 3 5 ነው ከ1 ጋር 6 5 እና 6 11 1 ጽፌ 1 አለኝ። እቺን 1 ወደዚህ ባመጣና 1 እና 7 8 ሆነ ማለት ነው። ይሄ ስንት ነው? 81640 ነው። ነገር ግን ከላይ ምን አለ? ኦቨርቴን ስላለ ወደዚህ ስናመጣ ስንት መጣልን ማለት ነው? 81640 ኦቨር እቺ ቴን መጣች ማለት ነው። እቺን ቴን ደግሞ በምናጠፋለን በዚህ ዜሮ ብናጠፋ ማን ቀረ ማለት ነው? 8164 ብር ይሆናል ማለት ነው። ይሄ 8164ን ምርጫ ላይ መፈረግ ነው ማለት ነው። እስቲ እናያለን። ኤ ላይ 9400 ምናምን አለ። ቢ ላይ 8164፣ ሲ ላይ 4396፣ ዲ ላይ 3768። ስለዚህ ምርጫችን 8164 ስለመጣ መልሳችን ቢ ይሆናል ማለት ነው። ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ፎሎ አድርጉኝ፣ ሼር አድርጉ። አመሰግናለሁ። ኮመንትም ደግሞ አድርግልኝ። ይህን ስራ የ12ኛ ክፍል ጥያቄ፣ የ6ኛ ክፍል ጥያቄ፣ የ8ኛ ክፍል ጥያቄ እያላችሁ ኮመንት አድርጉኝ። አመሰግናለሁ።